Alright, what's good YouTube? I'm going to post this video 3 years later. አስቡት የ12 ዓመት ልጅ ኦሃዮ በሚገኘው መኝታ ቤቱ የጀመረው ኦንላይን እብደት አሁን ላይ ዓለም አቀፍ እውቅና ከማግኘት አልፎ ክርስቲያኖ ሮናልዶን በአካል እስከ ማግኘት ከዛም ይበልብሎ 49 ሚሊዮን የዩቲዩብ ሰብስክራይበር እንዲደርስ አደረገው። ይሄ ሁሉ ስፒድ 21 ዓመቱ ከመሙላቱ በፊት አሳክቷል። ሰሞኑን ኢትዮጵያ በመምጣት ኢትዮጵያን በዓለም ሚዲያ ላይ እንድትተዋወቅ ስላደረገው ኦንላይን ስትሪሚንግ ታሪክ ስለሰራው አይሹ ስፒድ እንዘግባለን። ዳረን ጄሰን ዋትኪንስ ጁኒየር ወይም ስፒድ እንደ አውሮፓውያን አቆጣጠር በጃንዋሪ 21 2005 በሲንሲናቲ ኦሃዮ ተወለደ። ከልጅነቱ ጀምሮ የቪዲዮ ጌምስ እና ዩቲዩብ ፍቅር ከልቡ ነበረው። ልጅ ያለ ነበር እናትና አባቱ የተፋቱት። ይህም በሱ ላይ ትልቅ ስነ ልቦና ጫና አድርሷል። ከፍቺው በኋላ እሱም ከእናቱ ጋር መኖር ጀመረ። እንደ አውሮፓውያን አቆጣጠር 2016 ነበር ስፒድ በ11 ዓመቱ NBA 2K እና ፎርትናይት የተባሉ ኦንላይን ጌሞችን እየተጫወተ ማስተላለፍ የጀመረው። በጊዜው 0 ቢበዛ ደግሞ 2 ተመልካች ነበሩት። እነሱም ቅርብ ዘመዶቹ ብቻ ነበሩ። ስፒድ ከሌሎቹ ኦንላይን ስትሪመር ከምንላቸው ለየት ያደረገው አቀራረቡ ነበር። ዘመናዊ ካሜራ ወይም የረቀቀ ኤዲቲንግ ስኪል አልነበረውም። ራሱን ይዞ ቀረበ። ይጮሃል፣ ይበሳጫል፣ በቁጣ ይናገራል። ያለ ስክሪፕት ክፍሉ ብቻውን ይወራጫል። እንዲህ እያለ እስከ 2020 እንደ አውሮፓውያን አቆጣጠር ዓመተ ምህረት ደረሰ። እስካሁን ከ10 ያልበለጡ ተመልካቾች ብቻ ነበሩት። እንግዲህ 4 ዓመት እያስተላለፈ ቆየ ማለት ነው። ግን ስፒድ ተስፋ አልቆረጠም። በየጊዜው ቪዲዮ ይለቃል። መሰረቱን እየሰራ ነበር። የ2020 ማብቂያው አካባቢ ደረሰ። ዓለም አዲስ ክስተትን አየች። ኮቪድ የተባለ በሽታ። በኮቪድ ምክንያት ሰው ሁሉ በቤቱ ተዘጋ፣ መገናኘት ቀረ። ሁሉም ወደ ኦንላይን ዓለሙ መጣ። ስፒድ ይህን እድል በመጠቀም ነበር ድሮ ሲጮህ ሲያብድ የቀረጻቸውን ቪዲዮዎች እየቆራረጠ በአዲሱ የቲክቶክ አካውንቱ መልቀቅ የጀመረው። ወዲያውኑም ተወዳጅነት አገኘ። ይሄ ድርጊት ነው እንግዲህ የዓለም የታዋቂነት መድረክ ላይ እንዲወጣ ያደረገው። ስፒድ 100,000 ሰብስክራይበር ደረሰ። ትንሽ ቆይቶም ወደ 1 ሚሊዮን ሰብስክራይበር ደረሰ። የዚህን ጊዜ ጌም ብቻ ሳይሆን የተለያዩ ቪዲዮዎችን እየቀረጸ ማቅረብ ጀመረ። የሱ ተመልካቾች ሁሉ የሱን ተግባር መገመት አልቻሉም። ዛሬ ጥሩ ይጫወታል ሲሉ ይጮሃል፣ ነገ ይጮሃል ሲሉ በስነ ስርዓቱ ይጫወታል። ይህም የበለጠ ተወዳጅነቱን ጨመረው። የዓለም ልብ ውስጥ ተቀርጾ እንዲቀር ካደረጉት እውነቶች ውስጥ የሚከተሉት ዋነኞቹ ናቸው። አንደኛ፣ ክርስቲያኖ ሮናልዶን ማግኘት። ይሄ ቪዲዮ በቲክቶክ ብቻ ወደ 100 ሚሊዮን ጊዜ ታይቷል። ሁለተኛ፣ በ2024 ኢንዶኔዥያ ባደረገው ስርጭት
በአንድ ጊዜ የ1 ሚሊዮን ቀጥታ ተመልካች በማግኘት የዓለምን ሪከርድ ሰብረዋል። ሶስተኛ፣ በተደጋጋሚ ብዙ ጊዜ የዓለማችን አንደኛ ቀጥታ ስርጭት ወይም ኦንላይን ስትሪመር በመባል ሽልማቶችን ወስዷል። አራተኛ፣ WWE ውስጥም በመገኘት ከታዋቂ ተደባዳቢዎች ጋር ተደባድቧል። No problem, I promise you. Bernardo, we about to head over to Kyoko. See our boys there. So hot, man, so hot. Arigato, arigato, arigato. Oi, oi. We here. Nope, I can't do it. Nope. Not strong enough. I'd have to go super fast. Like literally. Watch out. Here I go. Oh, fuck, I stopped. I'm straight, watch out. Oh my God, baby. Speed, welcome home. Congratulations with all of your hard work. This is your... Oh my God! Oh my God! Oh my God! Oh my God! Oh my goodness! Oh my goodness! አምስተኛ፣ በቻይናና በአፍሪካ ባደረገው ጉብኝት በብዙዎች ልብ ውስጥ ሰርጾ ቀርቷል። Oh my goodness! What is this? Oh! Oh my goodness! It's that time! Let's go! እንግዲህ ስፒድ ከኦሃዮ መኝታ ቤቱ ጀምሮ አሁን ላይ የዓለምን መሪዎች እስከ ማግኘት ደርሷል። ቀጥታ ስርጭት አስተላላፊ ብቻ ሳይሆን የባህል አምባሳደርም ጭምር ነው። አሁን የ20 ዓመት ወጣት ነው። ዩቲዩብ ላይ 49.7 ሚሊዮን ሰብስክራይበር አለው። በአጠቃላይም ደግሞ ወደ 7 ቢሊዮን የሚጠጋ እይታ አለው በዚህ ቻናሉ ላይ። ተመልካቼ ስፒድ እንግዲህ ለ4 ዓመታት ያህል ያለ ምንም ሰብስክራይበር ቢበዛ 10 ተመልካች እያየው ቪዲዮዎችን ተደጋጋሚ ቀርጿል። ተስፋ አልቆረጠም። First time trying coconut water. Probably tastes like pussy. It doesn't taste at all like pussy. Tastes like water. Yeah, but it's like with a little bit of like flavor. Yeah, flavor. Yeah, a little bit of flavor. I thought it was gonna taste like little booty do or some shit. Why would it taste like that? I don't know. Oh, wait, Ronaldo, bro. I gotta put this on right now. No, yes. Oh, God. You know what it is? That's the Ballon d'Or. Bro, look at that. Ballon d'Or. Don't pick it up. I don't even want to touch it.
look. Thank you, bro. You too, my brother. All right, man. ቢኒያም ነኝ ከማዕዘን ቲቪ። ከልቤ አመሰግናችኋለሁ። ጊዜያችሁን ሰውታችሁ ይህን ቪዲዮ ስለተከታተላችሁ ሰብስክራይብ ማድረግ እንዳትረሱ።